አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቁርአን ትምህርት በአማርኛ ተከታታዮች እንዴት ናችሁ? እንዴት ሰነበታችሁ? አልሐምዱሊላህ ሰላም ነኝ። የአላህ ፍቃድ ከሆነ ዛሬ ቀጣዩን ሱረቱን ነበእን እንማራለን። ለመጨረሻ ጊዜ የተማርነው ሱረቱን ናዚዓት ነበር። ከዛ መሃል ላይ የኑን ሳኪና እና የተንዊን ህግጋቶችን ያው መሰረታዊ ስለሆኑ እነሱን ለመማር ሱራ አፕሎድ ማድረግ አቋርጬ ነበር። አሁን እነሱን የኑን ሳኪና እና የተንዊን ህግጋቶችን በሁለት ትምህርት ክፍል 1 ክፍል 2 አድርጌ በባለፈው ሁለት ትምህርታችን ተምረናል። አሁን እነሱን ያው ጊዜ ወስዳችሁ ቀስ እያላችሁ እየሞከራችሁ ኢንሻአላህ አጥኗቸው። አሁን እነሱንም ደግሞ የነሱንም ትምህርት ተጠቅመን የሱረቱን ነበን ኢንሻአላህ ለመማር እንሞክራለን። የኑን ሳኪና እና የተንዊን ህግጋቶች ብቻ ሳይሆን ከዚህ በፊት ደግሞ የተማርናቸው አዲስ ስላልሆናችሁ ስለ ሚነጥሩ ፊደሎች ተምረናል። ያው ለማስታወስ ያህል ስለሚነጥሩ ፊደሎች 5 ናቸው። ሁሩፉል ቀልቀላ ብለን ተምረናል ከዚህ በፊት። ሌላ ደግሞ ሁሌ የሚወፍሩ ፊደሎች እንዳሉም ተምረናል። በአረብኛ ሁሩፉል ኢስቲዕላ ይባላሉ። ሌላ ደግሞ የተማርነው እንድናነብ የሚረዳን ትምህርት ምንድነው? ጉና ምን እንደሆነ፣ ሐረካ ምን እንደሆነ እና ደግሞ ሚምና ኑን ሸዳ ሆነው ሲመጡ ሸዳ ይዘው ሲመጡ እንዴት እንደሚነበቡ ሁለት ሐረካ ጉና እንደምንቆይባቸው እነዚህንም ከዚህ በፊት ተምረናል። ኢንሻአላህ እነዚህን ሁሉ ትምህርቶች ደግሞ የመጨረሻውን የኑን ሳኪና እና የተንዊን ህግጋቶችንም ጨምሮ ተጠቅመን ኢንሻአላህ ሱረቱን ነበእን ዛሬ እንማራለን። መጀመሪያ ሱራውን የምናነበው የሱራው ስም ሱረቱን ነበኢ አልነበእ ነበረ። ሲነበብ አያይዘን ስንቀራው ሱረቱን ነበእ እና በስኩን እናቆማለን። የነበረው ወደ ይቀየራል። ሱረቱን ነበእ ነው የምንለው። ሱረቱል አመ ሳይሆን አመ ብሎ ይጀምራል እንጂ ሱራው ሱረቱን ነበእ ነው። እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم عما يتساءلون عما يتساءلون سنل عما እዚህ ጋር ሚም ሸዳ ይዛ መጣለች። ሸዳ ይዛ ስትመጣ ሁለት ሐረካ ጎና እንቆይበታለን። አም የተሳአሉ ብቻ ሳይሆን እሷ ላይ እንቆይበታለን። አም ከንፈራችን አያይዘን ሁለት ሐረካ አጣብቀን ሁለት ሐረካ ያክል እንቆይበታለን። አም እንደዛ አማ ማለት የለብን አንስበው፣ ምክንያቱም መድ ይዞ አልመጣም። አም ብቻ ነው። እሺ አም ስባታለን። ይሄ የመድ ምልክት ነው። ከዚህ በብዙ ሱራዎች አይተናል እስካሁን ድረስ። ስለዚህ ከፍ አድርገን እንሰበዋለን ማለት ነው። ምን ያህል እንደሚሳብ ደግሞ በወደፊት ትምህርቶቻችን እንማራለን። አመ የተሳአሉን ስንል እዚህ ጋር ሉን ብለን እንሰበዋለን። እሺ ስናቆም ደግሞ መንጠር የለበትም። ስኩን አድርገን ነው የምናቆመው። የተሳአሉን ማለት የለብንም። የተሳአሉን እንደዛ ኑኗን መንጠር የለባትም። ስኩን ስትሆን ማንኛውም ፊደል ከሚነጥሩ ፊደሎች በስተቀር አምስቱ ከሚነጥሩ ፊደሎች ውጪ ስኩን አድርገን ወይም ስናቆም ወይንም መሃል ላይ ስኩን መንጠር የለባቸው። አምስቱ ብቻ ናቸው የሚነጥሩት። እሺ አመ የተሳአሉን እንደዛ عن النبأ العظيم عن النبأ እዚህ ጋር ሐምዘቱል ወስል መታለች። አንቀራትም መሃል ላይ ስንመጣ አንቀራትም ከዚህ በፊት ብዙ ቦታ አይተናል። አያይዘን ነው የምንቀራው። ከኒ ቀጥላ ወደ ኑን ነው የምንሄደው። ከዛ ኑኑንም ማጥበቅ አለብን። ሲጠብቅ ደግሞ ሸዳ ይዛ ስለመጣች ትጠብቃለች። ሁለት ሐረካ እንቆይበታል። ሚምና ኑን ሸዳ ይዘው ሲመጡ ሁለት ሐረካ ይቆይባቸዋል። ሌላ ፊደሎች ምንም አይቆይባቸውም። እነሱ ብቻ ናቸው የሚቆይባቸው። ስለዚህ አኒ ብለን ከዛ ነበኢ ነው የምንለው። ኑኗን እናጠብቃታለን፣ እንቆይባታለን። عن النبأ العظيم እንደዛ። እዚህ ጋር ደግሞ አኒ ባለት የለም። እንደ አማርኛ ማንበብ የለም። መጠንቀቅ አለብን። ብዙ ሰው ይከብደዋል። አኒ ነበኢ ይላል። ልክ አይደለም። አኒ ነው መሆን አይን عن النبأ العظيم عظيم ስንል የአላህ መወፈር አለባት። የምትወፍር ፊደል ከሰባቱ ከሚወፍሩ ፊደሎች አንዷ ናት። ከስራ ይዘ ስለመጣች ነው በመጨረሻ ደረጃ ትወፍራለች። ይህንም ተምረናል። ከዛ እንስባታለን። عظيم እንደዛ። الذي እዚህ ጋር عظيم ማለት የለብንም። አላህ ነው። الذي هم فيه مختلفون الذي እንስባታለን። الذي ዚ መሆን የለበትም። ዛናት ከመላሳችን ጫፍ الذي
ሁም ፊሂ ሁም ፊሂ ፊዋን እንስባታለን። ሀዋ ግን መሳብ የለባትም። ምክንያቱም መድ ይዛ የመጣችው ከፋ ከስራ በኋላ የመጣው ያ መድ ነው። ስለዚህ ፊ ሁለት ሐረካ ትሳባለች። አለዚ ሁም ፊሂ ሙኽተሊፉን ሂዋ ተሳም ከስራ ብቻ ነው የምናደርጋት። እሺ ሙኽተሊፉን ሙኽተሊፉን ኻ ነው ሙኽተሊፉን ማለት የለብንም። ሙኽተሊፉን እንስባታለን። እዚህ ጋር ፋው ይሳባል። እሺ አለዚ ሁም ፊሂ ሙኽተሊፉን እዚህ ጋር ለምን ከፍ አድርገህ ተሳብከው ካላችሁ ያው ህጉን እንማራለን። እናንተም ቀሰር ሁለት ሐረካም ቀሰር አድርጋችሁ በአጭሩ ብትስቡት ከፍ አድርጋችሁ ብትስቡትም ችግር የለውም ኢንሻአላህ። እሺ ከላ ሰያዕለሙን ከላ ትንሽ እንስበዋለን። ሁለት ሐረካ ለምን ፈትሐ ይዘው መጥቶ ላም ፈትሐ ሆና ከዛ አሊፍ ስለተከተላት ላማ ሁለት ሐረካ ትሳባለች። ከላ ብለን አፋችንን ከፈት እናደርጋለን። ሰያዕለሙን ሰያዕለሙን ሳይሆን አይን ነው። ሰያዕለሙን እንደዛ። እሺ ثم كلا سيعلمون ثم ስንል እዚህ ጋር ሚም ሸደጋ ስለመጣች ሁለት ሐረካ እንቆይባታለን። ثم እንደዛ። ከላ አሁንም እንስባታለን። ሰያዕለሙን ألم نجعل الأرض مهادا ألم نجعل እዚህ ጋር ጂማ መንጠር አለባት። ለምን ከሚነጥሩ ፊደሎች ከአምስቱ አንዷ ስለሆነች የተማርናቸው ማለት ነው። አለም ነጀ ነው። አለም ነጅዓሊ ነጅዓሊ እናነጥራታለን። መሀል ላይ ስለመጣች ዝቅተኛው ወይም ደግሞ ከትንሹ ቀልቀለቱ ሱግራ ትሆናለች ማለት ነው። ትንሹ ቀልቀላ አለም ነጅዓሊል አርض ሚሃዳ አርض ራ ትወፍራለች። ለምን ሱኩን ሆና አሊፍ ስለቀደማት አርض ባውን ትወፍራለች። ከምትወፍሩ ፊደል ስሞች በፈትሐ ይዛ ስለመጣች ደግሞ በሁለተኛ ደረጃ እናወፍራታለን። አርض እንደዛ። እሺ ሚሃዳ ስንል ሚዋት አትሳብም። ሀ ሁለት ሐረካ እንስባታለን። ሀ ፈትሐ ሆና አሊፍ ስለተከላት ዳ ደግሞ ትሳባለች። አሁን እዚህ ጋር ተንዊን መጥቷል። ማቆሚያ ላይ ተንዊን መጣ። ባለፈው በተማርነው የመጀመሪያ ክፍል ስለ ኑን ሳኪንን ተንዊን ስንማር መጀመሪያ ክፍል ላይ በክፍል አንድ ላይ ተንዊን ተመራናል። በተንዊን ላይ ደግሞ እንዴት ማቆም እንዳለምን ፈትሐ ተንዊን በፈትሐ ተንዊን በከስራ ተንዊን በضمه ተንዊን በፈትሐ ሲመጣ ማቆሚያ ላይ ስናቆም በአሊፍ ነው የምናቆመው ወይም መድ አድርገን ስበነው ነው የምናቆመው ብለን ነበር። ስለዚህ ሚሃዳ ብለን ነው የምናቆመው ተንዊን ስለመጣ ማለት ነው። ተንዊን ላይ ስናቆም ዳ ብለን እንስበዋለን። እሺ ግን ተንዊኑ ከስራ ቢሆን ኖሮ ወይንም ضمه ቢሆን ኖሮ እነዚህ ተንዊኖቹ ማለት ነው በضمه ሁለት ضمه ወይንም ሁለት ከስራ ቢሆን ኖሮ ሱኩን ብቻ ነበር የምናቆመው። ከስራ ቢሆን ኖሮ ሚሃዲ ብቻ ነበር የምንለው። ضمه ቢሆንም ሚሃዱ ሚሃድ ብለን ሱኩን ብቻ ሚሃድ ይቅርታ ሚሃዲ ሳይሆን ማቆሚያ ስለሆነ ሚሃድ ብቻ ነው የምንለው። ضمه ቢሆን ሚሃድ ነው የምንለው። ነገር ግን ፈትሐ ሲሆን ግን ሚሃዳ መሆን አለበት። ይሄ ያው ባለፈው ተምረናል። እንደዛ አለም ነጅዓሊል አርض ሚሃዳ እንደዛ። ወልጂባለ አውታዳ ወልጂባለ ባ ትሳባለች። አውታዳ ታም ትሳባለች። ዳልም ትሳባለች። አሁንም ተንዊን መጥቷል። ስበነው ነው የምናቆመው። ወኸለቅናኩም አዝዋጃ ወኸለቅናኩም ኸ ትወፍራለች። በሁለተኛ ደረጃ ከሚወፍሩ ፊደሎች ከሰባቱ አንዷ ናት። ቃፍ የቀልቀላ ፊደል ናት። ሱኩን ላይ ስለመጣች ትነጥራለች ማለት ነው። ወኸለቅናኩም እዚህ ጋር በጂም እንዳየ ነው። ወኸለቅናኩም ኑኗ ትሳባለች። ወኸለቅናኩም አዝዋጃ ዋው ትሳባለች። ለምን ፈትሐ ይዛ መጣ አሊፍ መደሰች። ትንሿ አሊፍ መድናት። ስለዚህ እንስባታለን። ዋጃ አሁንም ተንዊን ስለመጣ ስበነ ነው የምናቆመው። ወጀዐልና ነውመኩም ሱባታ ወጀዐልና ነውመኩም ሱባታ አሁንም ሱባታ ታውን እንስባታለን። ቱለን ሱባታ ማለት የለም። ሱባታ ካል አልሳብ ነው። ሱባታ ትንሽ አፋችንን ከፈት ማድረግ አለብን። እሺ ወጀዐልና ለይለ ሊባሳ ወጀዐልና ለይለ እዚህ ጋር ወጀዐልና ነበረ እንስበው ነበር። ነገር ግን ሀምዘቱል ወስል ስትመጣ መዱ ወድቆ ቀጥታ ይህን መዱን አንስበውም። ከዛ ከኑን ፈትሐ ቀጥታ ወደ ላም ነው የምንሄደው ብለን ብዙ ቦታ ላይ ተመረናል። ስለዚህ ወጀዐልና ለይለ አንልም። ላሙ መጥበቅ ስላለበት ወጀዐልና ለይለ ነው የምንለው። ስበነው ወጀዐልና ብለን ለይለ ብንል ላሙ አልጠበቀም።
ስለዚህ እንዴት የምናደርገው ወጀዐልነ ለይለ እቺ መዷ እንደሌለች እናደርጋታለን ማለት ነው። ይሄም ቢሆነው ደግሞ ሐምዘቱል ወስል እንደዚህ ስትመጣ መዱ ቀድሟት የመጣውን መድ ይወድቃል ማለት ነው። ወጀዐልነ ለይለ ሊባሳ እሺ አሁንም ሳ እንስበዋለን። ወጀዐልነ ነሃረ መዓሻ ወጀዐልነ ነሃር አሁንም እንደዛው ኑን ፈትሐ ሆና አሊፍ መደድ ተከትሏታል። ነገር ግን ሐምዘቱል ወስል ስለተከተለቻት ኑኗን አንሰባትም ና አንልም። ወጀዐልነ ነሃረ እዚህ ጋር ደግሞ ከዚች ኑን ሄደን ኑኗን ፈትሐ አድርገን ከዛችኛዋ ኑን ስናነባት እችኛዋ ኑን ሸዳ ይዛ ስለመጣች ሁለት ሐረካ ጉና እንቆይባታለን። ራ ደግሞ ትወፍራለች ፈትሐ ስለሆነች ተመረናል። ይሄንም ወጀዐልነ ነሃረ መዓሻ እንደዛ መዓሻ አይን ትሳባለች ሺኗም ትሳባለች ሁለት ሐረካ መዓሻ ማለት አይን ነው ማለት እንደ አማርኛ አ ማንበብ የለብንም። መዓሻ እንደዛ እሺ ወበነይና ፈውቀኩም ሰብዐን ሺዳዳ እሺ ወበነይና ስንል እንስበዋለን ኑኗን ፈውቀኩም ቃፍ ትወፍራለች የምትወፍር ፊደል ስለሆነች ቃፍ ፈትሐ ስለሆነች በፈትሐ በሚሆኑበት ሰዓት የሚወፍሩ ፊደሎች በሁለተኛ ደረጃ ይወፍራሉ። ፈውቀኩም ፈውቀኩም እንደ አማርኛ ቀ ማንበብ የለብንም። እሺ ወበነይና ፈውቀኩም ሰብዐን ሺዳዳ እዚህ ጋር ባ የቀልቀላ ፊደል ከአምስቱ የቀልቀላ ፊደሎች በአንዷ ስለሆነች ሱኩን ይዛ ስትመጣ ማለት ነው እናነጥራተን ሰብዐ ዝም ብለን ሰብ ብለን ማንጠር አለብን። ሰብዐን ሺዳዳ አሁን እዚህ ጋር ተንዊን መጥቷል። አሁን ባለፈው የተማርነው ህግ ሊመጣ ነው ማለት ነው። ባለፈው በመቀደም የተማርነው ተንዊን መጥቷል። ከተንዊን በኋላ የመጣው ሺን ነው። ሺን ደግሞ የምን ፊደል ነው የምታስታውሱ ከሆነ እዚህ ጋር ለማስታወስ ያህል እዚህ ጋር አመጣላችኋለሁ። እነዚህ የመጀመሪያ 6 ፊደሎች የኢዝሃር ፊደሎች ናቸው። ማለትም ከኑን ሳኪናና ከተንዊን በኋላ እነዚህ ፊደሎች ሲመጡ ባለፈው እንደተማርነው ኑን ሳኪናና ተንዊን ግልጽ ተደርገው ይነበባሉ ማለት ነው። ድምጽ ይኖራል ማለት ነው ያኔ። እዚህ ጋር ደግሞ የሁለተኛው ደግሞ የኢድጋም ፊደል ነው። እነዚህ ፊደሎች እነዚህ 6 ፊደሎች ኑን ሳኪናና ተንዊንን ተከትለው ሲመጡ ደግሞ ኑን ሳኪናና ተንዊን ይጨፈለቃሉ ብለን ተምረን ነበረ። ሌላኛው ሶስተኛው ፊደል ደግሞ ባ ነው። ባ ሲመጣ ደግሞ ከኑን ሳኪናና ተንዊን በኋላ ኑን ሳኪናና ተንዊን ማለት ነው ወደ ሚም ይገለበጣሉ ይለወጣሉ ብለን ነበረ። ከነዚህ የተቀሩት ፊደሎች ደግሞ የኢኽፋ ፊደሎች ኢኽፋ ብሎ ማለት ደግሞ ሸሽጎ ማንበብ። እነዚህ ኑን ሳኪናና ተንዊን ተሸሽገው አይጨፈለቁም፣ ግልጽም ተደርገው አይነበቡም፣ ወደ ሚምም አይገለበጡም አይለወጡም። ነገር ግን ኑን ሳኪናና ተንዊን ተሸሽገው ይነበባሉ ብለን ነበር። ስለዚህ ከነዚህ የተቀሩት ፊደሎች የማናቸው የኢኽፋ ፊደሎች ናቸው። ስለዚህ አሁን የመጣው ሺን ነው። ሺን ደግሞ ከነዚህ ፊደሎች ስላልሆነ የኢኽፋ ፊደል እንደሆነ እንረዳለን ማለት ነው። ስለዚህ ኢኽፋ ፊደል ስለሆነ ኑን ሳኪን አሁን እዚህ ክብ ያደረኩባቷ ምንድነው ይቅርታ ተንዊን ነው የመጣው። በተንዊን ላይ ደግሞ ሁለተኛው ሐረካ ን ድምጽ ያለበት እሱ ነው። ለምሳሌ ሰብዐን ስንል ተንዊኑ ን ያለው በመጨረሻው ሐረካ ስለሆነ የተደበቀችው ስኩን የሆነች ኑን ያለችበት በተንዊን በመጨረሻው ሐረካ ስለሆነ እስከ ሰብዐ ድረስ አንብበን ሁለተኛውን ሐረካን ስናነብ ግን ሰብዐን እንሸሽገዋለን ኢኽፋ ይሆናል ማለት ነው። እሺ ከሽን ጋር ምንድነው አንጨፈልቀው። ስለዚህ እንዴት የምናነበው ወበነይና ፈውቀኩም ሰብዐን ሺዳዳ ጉና ሁለት ሐረካ ደግሞ ቆይበታል። ሰብዐን ሺዳዳ እንደዛ። እሺ ስለዚህ ኢኽፋ ይሆናል ማለት ነው። አሁንም እንቀጥል። ወጀዐልና ሲራጀን ወሃጃ ወጀዐልና ሲራ ስንል ራ ትወፍራለች ፈትሐ ይዛ ስለመጣች አሊፍ መድ ስለተከተለ እንስባታለን። ሲራ ማለት የለም እንደ አማርኛ ራ ማንበብ የለብንም ማወፈር አለብን። ሲራ እሺ ሲራጀ አሁን ስንል እዚህ ጋር ተንዊን መጣ። ሁለት ፈትሐ ናቸው። ተንዊን መጣዋል በፈትሐ። ከተንዊን በኋላ የመጣው ፊደልም ዋው ነው። ዋው ደግሞ እንመልከት እዚህ ጋር ከነዚህ 6 ፊደሎች ናቸው። ይሄ ደግሞ የኢድጋም ፊደሎች ናቸው። እነዚህ ሲመጡ ይጨፈልቃሉ። ስለዚህ አሁን ባለፈው እንደተማርነው እችኛዋ ን ድምጽ ያለችባቷ ፈትሐ ማለት ነው ከሚቀጥለው ፊደል ሐረካ ባለው ፊደል ትጨፈለቃለች። ከዛ ተጨፍልቀው አንድ ተደርገው ይነበባሉ። ሸዳ የሆነ ፊደል ይፈጠራል። ከዛ ደግሞ ኑን ሳኪናዋ ደግሞ ይቅርታ ተንዊኗ በጉና እናነባታለን። ለምን
እነዚህ ፊደሎች ላምና ራ ሲቀሩ የተቀሩት አራት ላምና ራ ሲቀሩ የተቀሩ አራቶች የኢድጋም ፊደሎች ከጉና ጋር ነው የሚነበቡት። ላምና ራ ቢመጡ ኖሮ ግን ከተንዊንና ከኑን ሳኪና በኋላ እንጨፈልቃቸዋለን። ኢድጋም ነው፣ ህጉ ኢድጋም ነው። ነገር ግን ጉና ብቻ ይቀራል ማለት ነው። እሺ አሁን አንድ ላይ ስናደም እንዴት ይሆናል? ወጀዐልና ሲራጀን አይ እንደዚህ የምናነበው የመጥበቅ ባህሪ ያለው። ሌላ ደግሞ ሲራጀን ወሃጃ አለለም፣ ጉና ቆይበታል። ሲራጀን ወሃጃ እንደዛ። ሀ ደግሞ ሸዳ ማድረግ መርሳት የለብንም። ሲራጀን ወሃጃ ቃል አላጠበቅነውም። ሀው መጥበቅ አለበት ተጠብቆ፣ ከዛ ደግሞ መሳብም አለበት አሊፍ መድ ስለተከተለው። ከዛ ጃ ብለን ደግሞ እናቆማለን። ወጀዐልና ሲራጀን ወሃጃ ሀው ማጥበቅ አለበት። ትንሽ ይከብዳል፣ ፕራክቲስ አድርጉት። እሺ ወአንዘልና ሚነል ሙዕሲራት ማአን ሰጃጃ። ወአንዘልና ስንል አሁን ኑን ሳኪና መታለች። ከኑን ሳኪና በኋላ የመጣው ፊደል ዘይን ነው። ዘይን ደግሞ ከነዚህ ፊደል አይደለም፣ ካልሆነ ደግሞ የኢኽፋ ፊደል ነው ማለት ነው። ስለዚህ ምክንያቱም እሱ ብቻ ነው የቀረው፣ ኢኽፋ ብቻ ነው። ሶስቱም እዚህ ጋር ናቸው ያሉት ከአራቱ ህጎች። ስለዚህ ሸሽገን ነው ኑን ሳኪና የምናነባት። ወአንዘልና እንደዛ ነው የምናነባት። ኑኗ ብቻ ትሸሸጋለች፣ አትለወጥም፣ አትጨፈለቅም። ከዘይን ጋር እንሸሸጋታለን። ወአንዘልና እንደዛ። ከዛ ኑኗ ትሳባለች። ሚነል ሙዕሲራት ሷት በመጨረሻ ደረጃ ትወፍራለች። ራ ትሳባለች፣ እዚህ ጋርም ትወፍራለችም። ከዛ አሊፍ እዚህ ጋር መድ ስላለ ከዛ ትሳባለች። ሲራ ሚነል ሙዕሲራት ማ ስንል እዚህ ጋር እንስባታለን። እዚህ ጋር የመሳብ ምልክት አለ። ከዛ ሀምዝ ላይ ሁለት ፈትሐ መጥቷል። ስለ ተንዊን ነው። ተንዊን በፈትሐ ከተንዊን በኋላ የመጣው ፋ ነው። ፋ ደግሞ አሁንም ከነዚህ ፊደል ስላልሆነ የኢኽፋ ፊደል ነው። አሁንም ሸሽገን ነው የምናነበው። እሺ ማአን ሰጃጃ ሰጃጃ ማለት ይላል። ታ ነው ከመላሳችን ጫፍ ታ እንደዛ። ሰጃጃ ጃ መሳብ አለብን። ጃ ሁለቱንም ሁለት ሐረካ መሳብ አለብን። ጂሙ የመጀመሪያው ግን ይጠብቃል። ሰጃጃ ሳይሆን ሰጃጃ እንደዛ። ወአንዘልና ሚነል ሙዕሲራት ማአን ሰጃጃ። እሺ ሊኑኽሪጀ ቢሂ ሐበን ወነባታ። ሊኑኽሪጀ ስንል ራ ትቀጥናለች፣ ከስራ ይዘት ስለመጣች ትቀጥናለች። ሊኑኽሪጀ ሳይሆን ሊኑኽሪጀ ነው የምንለው። እንደ አማርኛ ሪ ነው የምናነባት ስለምትቀጥን ማለት ነው። ሊኑኽሪጀ ቢሂ ስንል ደግሞ ባዋ መሳብ የለበትም፣ መጠንቀቅ አለብን። ሀዋ ግን መሳብ አለባት። ሊኑኽሪጀ ቢሂ ነው እንጂ ቢሂ መሆን የለበትም። ባው ምንም አይሳብም፣ ሀው ግን ይሳባል። እዚህ ጋር ተመራላ ከዚህ በፊት እቺ እንደያ ነው የምናነባት፣ መሳቢያ ናት ማለት ነው። እንደያ መድ ነው የምንቆጥራት። ሊኑኽሪጀ ቢሂ ሁለት ሐረካ ሐበን ወነባታ። አሁንም ኢድጋም ነው። ከላይ እንዳየነው እዚህ ጋር እንዳየነው እዚህ ጋር ሐበን ወነባታ እንደዛ እንስበዋለን ማለት ነው። ስለዚህ ጨፈለቅናት። በኢድጋም ጊዜ ብቻ ኑን ሳኪናና ተንዊን ከሚቀጥለው ፊደል ይጨፈለቃሉ። በኢኽፋም ጊዜ በኢዝሃርም ጊዜ ሁሌ ተንዊኑ ብቻ ነበር። አሁን ግን ከሚቀጥለው ፊደል መጨፍለቅ አለብን። እሺ ወጀናቲን አልፋፋ። ስንል ኑን ሸዳ ይዛ መጣለች። ስለዚህ ሁለት ሐረካ ጉና መቆየት አለብን። የኑንና የሚም ሸዳ ባህሪ እንደዛ ስለሆነ ሁለት ሐረካ ጉና እንቆያለን። ከዛ እንስባታለን። ወጀናቲን ብቻ ብለን መሄድ የለብንም፣ እንደሌላ ፊደል ማለት ነው። እዚያ ወጀናቲን እንደዛ መሆን አለበት። ከዛ ተንዊን መጥቷል። ከተንዊን በኋላ የመጣው ማን ነው? ሀምዝ ነው። ሀምዝ ደግሞ የምን ፊደል ነው ከተባለ እዚህ ጋር ስናየው የመጀመሪያው ላይ ሀምዝ አለ። ስለዚህ እዚህ ጋር የመጣው ሀምዝ ነው። አሊፍ ሳይሆን የመጣው የምንለው ሀምዝ ነው የመጣው ነው የምንለው። ስለዚህ ሀምዝ ደግሞ የኢዝሃር ፊደል ስለሆነ
ወጀናቲን ብለን በግልጽ እዚህ ጋር የተደበቀችዋን ኑንም በተንዊን ውስጥ ያለችዋን ኑን ን ብለን እናነባታለን ማለት ነው። በግልጽ ን እናደርጋታለን። በግልጽ ነው የምናነባት። ወጀናቲን አንሸሸጋትም፣ አንጨፈልቃትም፣ አንለወጣትም። ወጀናቲን ከዛ አልፋ ፋ ሁለቱንም ፋ እንስበዋለን። ሌላ ደግሞ ከዚህ በፊት በተማርነው ደግሞ ቀለል ባለ መልኩ ያስተርደዋችሁ ምን ነበረ? ሁለት ከስራዎች ወይንም ሁለት ፈትሐዎች እንደዚህ ሁለት ፈትሐዎች ሁለት ከስራዎች እንደዚህ እኩል ሲጻፉ ጊዜ ደግሞ በግልጽ ን ብለን እናነባለን ብዬ ነበር። አሁን ግን ህጉን ስለተማረን ተንዊን ስለመጣ የኢዝሃር ፊደል ስለመጣ ነው እንደዛም የተጻፉት። ባለፈው በተማርነው ትምህርት ምንድነው በቁርአን ውስጥ የኢዝሃር ምልክት ምንድነው? እነዚህ ሁለት ሐረካዎች እኩል እንደዚህ ሲጻፉ ያመለክታል ማለት ነው። ነገር ግን አሁን መያዝ ያለብን ምንድነው ከተንዊን በኋላ የመጣው ፊደል ሐምዝ ስለሆነ ሐምዝ ደግሞ የኢዝሃር ፊደል ስለሆነ ስለዚህ በግልጽ እናነባዋለን የሚለውን መያዝ አለብን ኢንሻአላህ። እሺ ኢነ የውመል ፈስሊ ካነ ሚቃታ ይህን ወደ ላይ ስበዋለሁ። እሺ ኢነ የውመል ፈስሊ ካነ ሚቃታ ስንል ኢነ አሁንም ኑን ሁለት ሐረካ እንቆይባታለን ሸዳ ይዛ ስለመጣች ኢነ የውመል ፈስሊ ፈስሊ ሷት ናት ፈስሊ ሳይሆን ፈስሊ ብለን እናወፍራታለን። ካነ እንስባታለን ካፏን ካነ ሚቃታ ሁለት ሐረካ ሁሉንም እንስባቸዋለን። ሚቃታ እንደዛ إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا يوم ينفخ سند አሁን ኑን ሳኪና መታለች ከሷ በኋላ የመጣው ፋ ነው። ፋ ደግሞ ከነዚህ ፊደል አይደለም። ስለዚህ የኢኽፋ ፊደል ነው። ኑኗ ተሸሽጋ ተነበለች። ينفخ ከጉና ጋር ማለት ينفخ في الصور ስንል ፋ ከስራውና አሊፍ ያመድ ተከትሏት መጣ። ነገር ግን ያመዱ ከያመድ በኋላ የመጣው ሐምዘቱል ወስል ስለሆነ ስለዚህ መዱ ይወድቃል ማለት ከላይም እንዳየነው። ስለዚህ ፊ ብለን አንሰባተም ፊሱሪ ነው ፊሱሪ ቶሎ ብለን ከፋ ከስራ ወደ ሷድ ሸዳ ضማ ነው የምንሄደው ማለት ነው። እናጠብቃታለን ፊሱሪ ሷዳን አጥብቀናት መሳብ ማለት ሁለት ሐረካ እንስባታለን። የውመ ዩንፈኹ ፊሱሪ ከዛ ራዋት ትቀጥናለች ከስራ ይዘት ስለመጣ ፊሱሪ ፈተእቱነ እንስባታለን ሁለት ሐረካ ታዋን ማለት ነው። አፍዋጃ እንደዛ ወፉቲሐት ሰማኡ ፈካነት አብዋባ ወፉቲሐት ሰማኡ እዚህ ጋር ትሳባለች ሚማ ትሳባለች። ፈካነት አብዋባ ስንል ባዋት ትነጥራለች። አበ እንደበለን ማንጠር አለብን የቀልቀላ ፊደል ስለሆነች አበዋ እንስባታለን። ወዋ አሊፍ መድ ስለተከተላት ባ ብለን ደግሞ መጨረሻ ላይ መሳብ አለብን። وسيرت الجبال فكانت سرابا እዚህ ጋር ራ ትወፍራለች። ወሱይሮ ብለን ራ እናወፍራታለን። እሺ ወሱይሮቲል ጂባሉ እዚህ ጋር ሐምዘቱል ወስል ስለመጣች አናነባትም። ቲል ብለን ከላም ጋር እናያይዛት። ፈካነት ሰራ በራዋን እናወፍራታለን። ሁለት ሐረካ ደግሞ እንስባታለን። ሰራ እሺ ኢነ ጀሃነመ ካነት ሚርሳዳ ኢነ ጀሃነመ ስንል ኑን ሸዳ ይዛ መጣለች። ሁለት ሐረካ ሆነ እንቆይበታለን። እዚህ ጋርም እንደዛው ኢነ ጀሃነመ ሁለቱም ላይ ሁለት ሐረካ ሆነ እንቆይባቸዋለን። ካነት ካፏ ትሳባለች። እዚህ ጋር ራሱ ኩኑና መጣለች። ቀድሟት የመጣው ሚም ከስራ ነው። እንደዛ በሚሆንበት ሰዓት ቶሎ ብለን ምናልባት ራዋን እናቀጥናታለን ልንል እንችላለን። ነገር ግን ከዚህ በፊት በተማርነው የራ ህግ ላይ ከስራ ቀድሟት በሚመጣበት ሰዓት ብቻ ከስራ ቀድሟት በሚመጣበት ሰዓት ምን እናያለን? ከቀጣይ የመጣው ፊደል ከሱኩኗ በኋላ ማለት ነው የመጣው ፊደል ሱኩን ስትሆን ብቻ ነው። ሱኩን ሆና ከስራ ሲቀድማት ብቻ ነው እንጂ ሌላ ጊዜ አይደለም። ሱኩን ሆና ከስራ በሚቀድምበት ሰዓት ቀጣይ የመጣውን ፊደል መመልከት አለብን። ሑሩፉል ኢስቲዕላ ወይም ደግሞ ሁሌ የሚወፍር ፊደል ከሆነ ያ የሚወፍረው ፊደል ደግሞ ከስራ ይዞ ካልመጣ ምን ይሆናል?
እሱ የሚወፍር ፊደል ነው። ቀድሟት የመጣ ደግሞ እንዲያቀጥናት ነው ማለት ከስራ ስለሚያቀጥናት ራዋን ሊያቀጥናት ነው። ስለዚህ ሁለቱ ይሄኛውን ለማቅጠን ይሄኛውን ለማወፈር ከዛም በኋላ ይሄ ፈትሐ ይዞ በሚመጣበት ሰዓት ይሄኛው ነው የሚበልጠው፣ ከዛ ራዋ ትወፍራለች ብለን ተምረን ነበር። ከስራ በሚመጣበት ሰዓት ግን ማወፈሩ ማቅጠኑ ይቻላል፣ እንደዛ ነገር ተምረን ነበረ። ስለዚህ አሁን ይወፍራል ነው ራሱ ኩኑና ቀድሟት የመጣውን ፊደል ብቻ ሳይሆን ቀጣይ የመጣው እንትን ስለሆነ ሕሩፉል ኢስቲዕላ ስለሆነ እሱ ሕሩፉል ኢስቲዕላ ነው ፈትሐ ይዞ ስለመጣ፣ ስለዚህ እናወፍራታለን። ሚሮ ብለን እናወፍራታለን። ሚር ሳይሆን ሚሮ። ሷዳ ሷድ ደግሞ ትወፍራለች በአንደኛ ደረጃ። ለምን ፈትሐ ሆና አሊፍ ስለሲ በሚከተላት ሰዓት ሕሩፉል ኢስቲዕላ የሚወፍሩ ፊደሎች በአንደኛ ደረጃ ነው የሚወፍሩት። ስለዚህ ሚሮ ሷዳ። እሺ ኢነ ጀሀነመ ካነት ሚርሷዳ ሊጣጊነ መአባ። ሊጣጊነ ስንል እዚህ ጋር ሊለ ማለት የለብንም። እቺ ላሟ ደብዘዝ ተደርጋ የተጻፈችው አትነበብም ለማለት ነው። ሊለ ሳይሆን ቶሎ ብለን ከላም ወደ ጧ ነው የምንሄደው። እዚህ ጋር ደግሞ ሸዳ ይዛ ብትመጣም አቁመን ከዚህ ጋር ስንጀምር ሸዳዋን አናነባትም፣ ሊ ብለን አንጀምርም። ነገር ግን አያይዘን ብንቀራ ኖሮ እቺ ትጠብቅ ነበረ ማለት አውቶማቲክ ትጠብቃለች። አያይዘን ስንቀራ ሚርሷደን ሊጣጊ ስንል ላሟ ትጠብቃለች አያይዘን ስንቀራ። ነገር ግን ከዚህ ስንጀምር አግጥነን ሊጣጊን ኖርማል አድርገን የምንቀራው ማለት ነው፣ ልክ ከስራ ብቻ እንደሆነች አድርገን። ስለዚህ ሊጣ ነው የምንለው። ሊጣ እንሰባታለን፣ እናወፍራታለን ከሚወፍሩ ፊደሎች ስለሆነች ሊጣጊነ ጊነ እንሰባታለን። ጋይኗን ጊነ ማለት የለብንም እንደ አማርኛ غين ነው። غين غين للطاغين مآبا مآبا همس ከዛ መዳለ ከዛም በኋላ ባ ከዛ ባ ደግሞ ተንዊን ስለይዛ ስለመጣች ነው አሁንም በመድ ነው የምናቆመው በአሊፍ ማለት ነው። እንስባቸዋለን ሁለቱንም ማአ ባ ላቢፊነ ፊሃ አሕቃባ ላ እንስባታለን ላሟን ላ አሊፍ መድ ስለመጣ ፊነ ታውን በግልጽ እናውጣት። ሲነ ማለት የለብንም። ላቢፊነ ታዋ ትሳባለች፣ ፊ ፋዋ ትሳባለች። አሁንም እዚህ ጋር ታ ትሳባለች፣ እዚህ ጋር ደግሞ ፋ ነው የምትሳበው። ፊሃ እዚህ ጋር ሁለት ሐረካ ብቻ የምንስባት፣ እዚህ ጋር ደግሞ ትንሽ ከፍ አድርገን እንስባታለን። ፊሃ አሕቃበ አሕቃበ ቃፏ በአንደኛ ደረጃ ትወፍራለች ፈትሐውና አሊፍ ስለተከተላት። እሺ لا يذوقون فيها بردا ولا شرابا لا يذوقون ሁለት ሐረካ እንስባቸዋለን። ፊሃ بردا እዚህ ጋር ሯ ትወፍራለች ስኩን ሆና ፈትሐ ስለቀደማት ማለት ነው። ከዛ ተንዊን መጥቶ ከተንዊን በኋላ የመጣው ዋው ነው። ዋው ደግሞ ከላይ እንዳየነው ዋው ደግሞ የምንድነው የኢድጋም ፊደል ነው። ኢድጋም ሆኖ ደግሞ ኢድጋም ከጉና ጋር ላምና ራ ግን ያለ ጉና ናቸው። ዋው ግን ከጉና ጋር ነው። ስለዚህ በሮደን ወላ እንደዛ። ስለዚህ ጉና ጨፍልቄው ከዛ ደግሞ ጉና መስጣታለሁ ማለት ነው። እሺ لا يذوقون فيها بردا ولا شرابا ولا لو تسوالش شراء راون توفرالش. እሺ إلا حميما وغساقا إلا حميما አሁንም እንደዛው እንደቀደሙ حميما وغساقا غين توفرالش كم توفر في ስለሆነች ማለት ነው። በሁለተኛ ደረጃ وغساقا إلا حميما وغساقا እንደዛ ኢላ መሳብ አለብን። ኢላ ማለት የለብንም ማጥበቅ አለብን። ኢላ ከሆነ ትርጉሙ ይለወጣል። ኢላ ማለት ማጥበቅ አለብን ላሙን። ጀዛአን ዊፋቃ ጀዛ እንስበዋለን ዘይኑን። ከዛ አሁንም ተንዊን መጥቶ ከተንዊን በኋላ የመጣው ዋው ነው። ዋው ደግሞ የኢድጋም ከጉና ጋር ፊደል ነው። ስለዚህ ጨፍልቂያት ተንዊኗን ከዛ ደግሞ ጉናም ሰጣታለሁ ማለት ጀዛአን ዊፋቃ እንደዛ። ፋቃ ቃፏን ትሳባለች በእንትን ስለሆነ ማለት ተንዊን ስለሆነ ያ ደግሞ
በአንደኛ ደረጃ ትወፍራለች። ለምን? ቆ መጨረሻ መታለች። መድም አሊፍ መድም ስላለ መጨረሻ ላይ ቆ ስለምንስባት በአንደኛ ደረጃ ነው የምትወፍረው ማለት ነው። እሺ ኢነሁም ካኑ ላ የርጁነ ሒሳባ ኢነሁም እዚጋም ጉና ሁለት ሐረካ ካኑ ሁለት ሐረካ እዚጋም ኑን ትሳባለች። ካኑ ላ የርጁነ ራ ትወፍራለች። ሒሳባ ወከዘቡ ቢአያቲና ኪዛባ ወከዘቡ እንስበዋለን። እዚጋም ባ ትሰባለች። ቢአያቲና ይስባቸዋለን። እነዚህም ኪዛባ እንደዛ። እሺ ወኩለ ሸይኢን አሕሰይናሁ ኪታባ ወኩለ ሸይኢን እዚህ ጋር ተንዊን መጥቷል። ከተንዊን በኋላ የመጣው ሐምዝ ነው። ሐምዝ ደግሞ የኢዝሃር ፊደል ነው። ሐምዝ የኢዝሃር ፊደል ነው። ስለዚህ ግልጽ ተደርጎ ነው የሚነበበው። እሺ ወኩለ ሸይኢን ብለን ን ድምፅ በግልጽ ኑን ትቀራለች ማለት ነው። እዚህ ጋር ን አሕሰይናሁ አሕሰይና ከዛ ሁ አትሳብም ኑና ብቻ የምትሰባው አሕሰይናሁ ኪታባ እዚህ ጋር ሲን መሆን የለበትም ሷድ ነው እናወፍረዋለን። ኪታባ ፈذوቁ ፈለን ነዚደኩም ኢላ ዐዛባ ፈذوቁ ላልነው እዚህ ጋር ሁለት ሐረካ እንስባቸው ነው። ذوቁ ሁለት ሐረካ እዚህ ጋር ቃፉ ትሳባለች። ፈለን እዚህ ጋር ኑን ሳኪና መታለች። ከኑን ሳኪና በኋላ የመጣው ኑን ነው። ኑን ደግሞ የማን ፊደል ነው? ኑን የኢድጋም ከጉና ጋር ምክንያቱም ላምና ራም ብቻ ነው ያለ ጉና የሚነበቡት። ኑን ግን ከጉና ጋር ስለሆነ ስለዚህ ፈለን ጉና የኑን ሳኪና ይኖራል ማለት ነው። ፈذوቁ ፈለን ነዚደኩም እንደዛ ፈለን ነዚደኩም ዘይን ትሳባለች። ኢላ ዐዛባ እንደዛ። እሺ ኢነ ሊልሙተቂነ መፋዛ ኢነ አሁንም ሁለት ሐረካ ጉና እንቆይበታለን። ሊልሙተቂነ መፋዛ አሁንም ተንዊን በፈትሐ ስለሆነ እንስበን ነው የምናቆመው። ሐዳኢቀ ወአዕናባ አሁንም ሁለት ሐረካ ጉና እንዳትረሱ። እዚህ ጋር ደግሞ ከፍ አድርገን እንስበዋለን። ሐዳኢቀ በዚህ ምልክት እናውቀዋለን ብያለሁ። እሺ ወከዋዒበ አትራባ ወከዋዒበ እዚህ ጋር ዓይን ለማውጣት ሞክሩ። ወከዋኢበ መሆን የለበትም። አት ከዛ ሮበ የራ ትወፍራለች። ከተንስባታለን አትራባ። እሺ ወከእሰን ዲሃቃ ወከእሰን ስንል እዚህ ጋር ወከእሰን እዚህ ጋር ላለማንጠር እንሞክር ትንሽ ጋር ወከእሰን ሞሰን ወከእሰን ከዛ ተንዊን መጥቷል። ከተንዊን በኋላ የመጣው ዳል ነው። ዳል ደግሞ የኢኽፋ ፊደል ነው። ምክንያቱም ከላይ ቅድም እንዳሳያችሁ የእንትን ፊደል አይደለም ከዚህ ጋር ከተጻፉት አይደለም። ስለዚህ የኢኽፋ ፊደል ነው። ኢኽፋ ደግሞ መሸሸግ ማለት ነው። ሸሽገን ነው የምናነበው ማለት ነው። ወከእሰ እስከ ሲን ፈትሐ ድረስ እስከ ፈትሐ ድረስ አነብና ሁለተኛውን ፈትሐ ግን እሸሽጋታለሁ። ወከእሰ ከዛ ዲሃቃ ብዬ እስከ ፈትሐ ድረስ አንባለው መጀመሪያ ወከእሰን ዲሃቃ ዲሃ ሳይሆን ዲሃ መሆን አለበት። ከጉራችን መጨረሻው ክፍል ነው የሚወጣው። ዲሃ ቃፍ ደግሞ መጨረሻ ላይ በአንደኛ ደረጃ ነው የምትወፍረው። እሺ ወከእሰን ዲሃቃ ላ የስመዑነ ፊሃ ለግወን ወላ ኪዛባ ላ የስመዑነ ዑነ እንስባታለን። ዓይን ማውጣት ሞክሩ ኢንሻአላህ። ላ የስመዑነ ፊ እንስባታለን። አሁንም እንስባታለን። ሃዋ ለግወ እዚህ ጋርም ተንዊን መጥቷል። ከተንዊን በኋላ የመጣው ዋው ነው። ዋው ደግሞ የኢድጋም ፊደል ነው። ቀደም ብዙ ቦታ አይተናል። ስለዚህ እንጨፈልቃታለን። ን የምትለው ድምፅ እዚህ ጋር ያለችው ማለት ነው። ለግወን ወላ ኪዛባ ኪዛባ መሆን የለበትም። ዛል ነው እንስባታለንም ዛሏን። እሺ ላ የስመዑነ ፊሃ ለግወን ወላ ኪዛባ። እሺ ጀዛአን ሚን ረቢከ ዐጣአን ሒሳባ
ጀዛእ እንስበዋለን። ከዛ እዚህ ጋር ተንዊን ወጥቷል። ከተንዊን በኋላ የመጣው ሚም ነው። ሚም ደግሞ ከላይ እንዳየነው የኢድጋም ከጉና ጋር ፊደል ነው። እዚህ ጋር አይተን ነበረ። የታለ እዚህ ጋር? አዎ ከኢድጋም ከጉና ጋር ኢድጋም ከጉና ጋር ላምና ራ ብቻ ናቸው ጉና የሌላቸው። እሺ ስለዚህ እንጨፈልቃታለን። ለዛ ነው ሁለቱንም ምልክት ያደረጉት። የምትለዋ በሁለተኛው ሐረካ ያለውም ይጨፈለቅ ከማን ጋር ይጨፈለቃል? ከሚቀጥለው ፊደል ሐረካ ባለው ያም ደግሞ ከስራ ሚም ከስራ ነበር ሲጨፈለቅ ሸዳ ሆነ ፊደል ይፈጠራል። እሺ ጀዛአም ያው ቆያለሁ። ጀዛአም ይሄ መቆየቴ ደግሞ ጉና ነው የተንዊኑ ማለት ነው። ጀዛ ለዛ ነው ጉና ኢድጋም ከጉና ጋር የተባለው። ጀዛአን ሚን ረቢከ ይቅርታ እዚህ ጋር ምልክት አላደረኩበትም። ኑን ሳኪና መታ ነበረ። ከኑን ሳኪና በኋላ የመጣው ራ ነው። ራ ደግሞ ኢድጋም ነው። እዚህ ጋር ኢድጋም ፊደል ነው። ነገር ግን ኢድጋም ያለ ጉና ራና ላም ያለ ጉና ነው የሚነበቡት። ጉና እንሰጣቸው እንጨፈልቃታለን ኑን ሳኪናዋን። ነገር ግን ጉና አንሰጣትም። ማለትም ጀዛአን ሚን ረቢክ አንልም። ጉና እንደዚህ ከቆየንበት ሚን ረቢክ ካልኩኝ ጉና ሰጠዋት ማለት ነው። እንደዛ ደግሞ አይደለም። ስለዚህ እንዴት ነው የምናደርገው? ጨፍልቀናት ልክ እንደሌለች አድርገን ሚን ረቢክ ነው የምንለው። እንዘላታለን። በቃ ሚን ረቢክ ሙሉ ለሙሉ ተጨፈለቀች ማለት ነው። ተንዊኗም ጉናዋንም አልሰጠዋትም፣ ተጨፈለቀች። እሺ እሺ ጀዛአን ሚን ረቢክ ራ ደግሞ ትወፍራለች። እዚህ ጋር ራ ፈትሐ ስለሆነች ሚን ረቢክ ሳይሆን ሚን ረቢክ ሚ ከዛ ረቢክ ልክ ኑኗ እንደሌለች ያቀን ራሯን ብቻ ማጥበቅ ነው ያለብን። ሚን ረቢክ እሺ ጀዛአን ሚን ረቢከ ዐጣአን ሒሳባ እዚህ ጋር ትወፍራለች፣ ትሳባለች። ከዛ ደግሞ ተንዊን መጥቷል። ከተንዊን በኋላ የመጣ ሐ ነው። ሐ ደግሞ የማን ፊደል ነው ከተባለ እዚህ ጋር ያለው እዚህ ጋር ከመጀመሪያው ፊደል ነው። ስለዚህ የኢዝሃር ፊደል ነው። ማለትም ኢዝሃር ብሎ ማለት ደግሞ በግልጽ ን ብለን እንቀራታለን ማለት ነው። ስለዚህ ጀዛአን ሚን ረቢከ ዐጣአን ሒሳባ እንስማቸዋለን። ረቢ ሰማዋቲ ወልአርድ ወማ በይነሁማ አርረሕማን ረቢ ሰማዋቲ እንስማቸዋለን። እነዚህ ሚም ወው ወልአርድ ራ ትወፍራለች። ሐምዝ ፈትሐ የሆነ ፊደል ስለቀደማት ባ ደግሞ በመጨረሻ ደረጃ ትወፍራለች። ወልአርድ ወማ በይነሁማ ከዛ ወማ በይነሁማ ማቆም ከሆነ ወማ በይነሁማ ብዬ ትንፋሽ መውሰድ እችላለሁ፣ ይፈቀዳል። ነገር ግን ትክክል ነው ማለት ነው። ነገር ግን አያይዤ ስቀራ ግን ሐምዘቱል ወስል ስለመጣች መዷም ትወድቃለች። ቀደም እንዳየ ነው። ወማ በይነሁማ ብዬ ረሕማን ያለንም ወማ በይነሁማ ረሕማን እንደዛ ሚሟን ፈትሐ ብቻ አድርጌ መዷ ትወድቃለች። ሐምዘቱል ወስል ትከለክለናለች። ከዛ በኋላ ደግሞ ራ ሸድ አድርጌ አነባታለሁ። ወማ በይነሁማ ረሕማን ብለን ራውን ማጠበቅ አለብን። ይከብዳል። ወማ በይነሁማ ረሕማን ከሆነ ልክ አይደለም። ወማ በይነሁማ ረሕማን አይደለም። ወማ በይነሁማ ረሕማን እንደዛ ማቆም ከሆነ እዚህ ጋር ይሄ ምልክት በሚመጣበት ሰዓት ሶላ እንደዚህ ምልክት በሚመጣበት ሰዓት ማቆምም እንችላለን። ነገር ግን መቀጠሉ የተሻለ ነው ማለት ነው። ብናቆም ግን ምንም ችግር የለውም። ስለዚህ ወማ በይነሁማ ረሕማን ኑን ከስራ ስለሆነ በስኩን እናቆማለን ማለት ነው። ትንፋሽ ወስደን ከዛ ደግሞ ከዛ ብለን እንቀጥላለን። ላ የምሊኩነ ሚንሁ ኺጣባ እንደዛ ላ የምሊኩነ ሚንሁ ኑን ሳኪና መታለች። ከኑን ሳኪና በኋላ የመጣው ሀ ነው። ሀ ደግሞ ማን ነው? ሀ ደግሞ ከመጀመሪያው ኢዝሃር ፊደል ነው። ስለዚህ በግልጽ ሚን ብለን እናነባታለን ማለት ነው። እንደዛም ሆኖ ለዛም ደግሞ በቁርአን ደግሞ ምልክቱ ምንድነው? ከላይ ሱኩን ይጻፍበታል ብለን ነበረ።
ስለዚህ ሚንሁ በግልጽ ንብልን አንሸሸገውም አንጨፈልቀውም። ሚንሁ ኺጣበ ተወፍራለች። እሺ يوم يقوم الروح والملائكة صفا አሁንም እዚህ ጋር ሲላ መጣለች ማቆም እንችላለን ትንፋሽ ለመውሰድ يوم يقوم الروح يوم يقوم ቃፍ ትወፍራለች የቁሙ ሳይሆን የቁሙ ከዛ ራሽ ዳናት ከዛ ተንዊኗ እዚህ ስለመጣች ሐምዘቱል ወስል አያይዘን ነው የምንቀረው يوم يقوم الروح يوم يقوم الروح يوم يقوم الروح ሳይሆን يوم يقوم الروح ሐምዘቱል ወስል ባትመጣም ያው ራሽ ዳ ስለሆነች يوم يقوم الروح ነው የምንለው يوم يقوم الروح እንደዛ ነው የምናነበው ማለት ነው ሸዳ ስለሆነ እሺ يوم يقوم الروح እንደዛ ራቱ ሰባለች እንወፍራታለን እናጠብቃታለን እንስባታለን يوم يقوم الروح እንደዛ والملائكة لام تسبالج والملائكة صفا صاد توفرالج صفا ስናቆም እዚህ ጋር ተንዊን በፈትሐ ስለመጣ ሶፋ ብለን እናቆማለን ማለት ከዛ ላ የተከለሙ ስንል ሸዱ ምንም ችግር የለውም ከዛ በምንጀምርበት ሰዓት ችግር የለውም አጥብቀን ሳይሆን ኖርማል አድርገን ሳናጠብቀው ላ ብለን እንቀጥላለን ነገር ግን አያይዘን ምንቀራ ከሆነ ግን እዚህ ጋር ካላቆምን ማቆም ይቻላል ብለን ነበር ነገር ግን መቀጠሉ የተመረጠ ነው ብለን እዚህ ጋር ለመቀጠል ከፈለግን ግን ምን መጥቷል ማለት ተንዊን መጥቷል ከተንዊን በኋላ የመጣው ላም ነው ላም ደግሞ ምንድነው ላም ደግሞ የኢድጋም ያለ ጉና ፊደል ነው ስለዚህ ኢድጋም ያለ ጉና ከሆነ ጉና አይኖርም ነገር ግን ተንዊኗ በሚቀጥለው ፊደል ውስጥ ትጨፈለቃለች ስለዚህ ሶፈላ ነው ሶፈል አንልም ሶፈላ አለቃ ምንም አንቆይበትም ላሙ ላይ ሸድ አድርገነው ቀጥ ብለን የምንሄደው ስለዚህ ጉና አልሰጠነውም ግን ነገር ግን ተጨፈለቀች ማለት ነው ተንዊኗ እሺ يوم يقوم الروح والملائكة صفا لا يتكلمون እንደዛ صفا لا يتكلمون لا يتكلم ስባታል እዚህ ጋር صفا لا አሁን ከዚህ ጋር በመጀመርበት ሰዓት ከዚህ ጋር ብቻ ይሄኛው አቆሜ ለምሳሌ እዚህ ጋር አቆሜ ከዚህ ጋር ሲጀመር ላም ሸዳው እዚህ ጋር ሸዳው አይጠብቅም ላ የተከለሙ ብዬ ነው የሚሄደው ነገር ግን ሳያይዝ ግን ይጠብቃል ይጨፈልቃል ተንዊኑ ስለሚጨፈልቅ ሸዳ ይፈጠራል ስለዚህ ወልመላኢከቱ ሶፈላ ለዛ ነው ሸዳው የተጻፈው በምናያይዝበት ሰዓት እንዲጠብቅ ማለት ነው እሺ ስለሚጠብቅ ላ የተከለሙነ ኢላ መን አዚነ ለሁ الرحمن وقال صوابا እሺ ኢላ ብለን መን ስንል ኑን ሳኪና መታለች ከኑን ሳኪና በኋላ መጣው ሐምዝ ነው ሐምዝ ደግሞ ይድሃር ፊደል ነው ቀደም አይተናል ምልክቱም ያው ከላይ ስኩን ይጻፍበታል ስለዚህ በግልጽ ን ብለን መቅራት አለም ኢላ መን አዚነ ለሁ الرحمن እሺ ኢላ መን አዚነ ለሁ الرحمن ራ ትወፍራለች وقال صوابا صواد ሰዋባ ሳይሆን صوابا እሺ ذلك اليوم الحق ذلك اليوم الحق ذلك اليوم الحق እዚህ ጋር ማቆም እንችላለን አሁንም መቀጠሉ ይመረጣል አሁን እንደቀደሙ ምልክት ነው የመጣችው ስናቆም ግን ቃፍ ስኩን ትሆናለች ምክንያቱም ማቆሚያ ضማ ነው ስናቆም ግን ስኩን ስለሚሆን ስኩን ከሆነች ደግሞ ቃፍ የቀልቀላ ፊደል ትሆንና ማቆሚያ ላይ ሲሆን ደግሞ የቀልቀላ ፊደሎች ቀልቀላቱ ኩብራ ማለትም ትልቁ ቀልቀላ ስለሚሆን በከፍተኛ ደረጃ ነው ማለት ነው ከፍ ባለ ደረጃ ነው መሃል ላይ ስትመጣ የበለጠ መጨረሻ ላይ ሲመጡ ይወፍራሉ ይነጥራሉ የበለጠ ስለዚህ እንዴት ይሆናል ذلك اليوم الحق እንደዛ ከዛ አቆመን ትንፋሽ ወስደን መቀጠልም እንችላለን ሐቁ ብለን መቀጠል እንችል ነበር ግን ትንፋሽ ወስደን ذلك اليوم الحق አቆመን ከዛ فمن شاء اتخذ الى ربه مآبا فمن ስንል ኑን ሳኪና መተክ ኑን ሳኪና በኋላ የመጣው ነው ሺን ነው ሺን ደግሞ ከላይ ካየናቸው ከኢድጋም ፊደል ከኢዝሃርም ፊደል ከኢቅላም ፊደል አይደለም ስለዚህ
የኢኽፋ ፊደል መሆን አለበት። ስለዚህ ኑኗ መሸሸግ አለበት ማለት ነው። አንጨፈልቃትም ከሽን ጋር ፈመን ከዛ ሻአ እንደዛ ፈመን እሷ ብቻ ነው የምትሸሸገው። ፈመን ሻአ اتخذ إلى ربه مآبا ራ ትወፍራለች ሂ ትሳባለች ሐዋ ትሳባለች ሂ ሁለት ሐረካ ኢላ እዚህ ጋር ደግሞ ላም መሳብ አለበት አሊፍ ስላለ መድ ስላለ ኢላ ረቢሂ መአባ መአባ ሁለቱም ይሳባሉ ሁለት ሐረካ እሺ ኢና أنذرناكم عذابا قريبا إنا أنذرناكم عذابا قريبا إنا سند نون شدا إذا متالج بلو تحركا غنا نقيباتالن غنا كذا انسباتالن ملكت متوال إن كذا نا انسباتالن إنا እንደዛ ስንል ኑን ሳኪና መታለች ከኑን ሳኪና በኋላ የመጣው ዛል ነው። ዛል ደግሞ የኢኽፋ ፊደል ነው። አሁንም ከ15ቱ የኢኽፋ ፊደሎች አንዱ ዛል ነው። ከዛ ኑኗ ተሸሸጋለች ማለት ነው። ድዳችንን ብቻ ምላሳችንን አናስነካም። አንዘርናኩም ስለዚህ በኢዝሃር እና በመጨፍለቅ መሃል ማለት እንደዛ ነው። ኢኽፋ ተሸሽጎ ማንበብ ማለት ነው። ኑኗን ሸሽገን ማንበብ ወይም ተንዊኑን ሸሽገን ማንበብ አንዘርናኩም ራ ትወፍራለች ናኩም ዓዛበን አሁንም ቃፍ የመጣው ቃፍ ደግሞ አሁንም የኢኽፋ ፊደል ነው። አሁንም ተንዊኑ የሚሸሸገው ማለት ነው። ዓዛበን ቀሪባ ዓዛበን ስንል ከዛ ቃፍ ዓዛበን ቀሪባ ቃፍ ትወፍራለች ራ ከስራ ናት። ስለዚህ ከስራ ትቀጥናለች። ቀሪ ሪ ነው እንጂ ቀሪ በሳይሆን ቀሪ ራ ትቀጥናለች። ቀሪ ራ ትሳባለች። አሁንም ሁለት ሐረካ ከዛም እዚህ ጋር ትንፋሽ ለመውሰድ ከፈለግን ማቆሚያ ቀሪባ ብለን ማቆም እንችላለን። ያው ተንዊን ስለሆነ ተንዊኑ ፈታ ሲሆን ባ ብለን ነው ማቆም ያለብን። ከዛ ትንፋሽ ወስደን ነው መቀጠል እንችላለን። ስናያይዝ ደግሞ ትንፋሽ ወስደን እዚህ ጋር ከዛ ደግሞ አሁን መቀጠልን ለመቅራት ስንፈልግ ቀጥለን ስንፈልግ ተንዊን መጥቷል። ከተንዊን በኋላ የመጣው ያ ነው። ያ ደግሞ የኢድጋም ፊደል ነው። ቅድም አይተናል። የኢድጋም ፊደሎች የሩሙሉነ በሚለው ይሰበሳል። የሩሙሉነ ስለዚህ ያ አለችበት ማለት ነው። ስድስቱ ፊደሎች ደግሞ ኢድጋም ከጉና ጋር ነው። ራና ላም ስላልሆኑ ማለት ነው። እሺ ስለዚህ ቀሪበን የውመ መጨፍለቅ አለበት ተንዊኑ። ቀሪበን የውመ የንዙር ከዛ ዋ ደግሞ የኢድጋም ፊደል አይደለም ይቅርታ፣ የኢኽፋ ፊደል አሁንም ኑን ሳኪናው ይሸሸጋል። የንዙሩነ የን ሳይሆን ይሸሸጋል ማለት ነው። በግልጽ የን በቃል ኢዝሃር አደረግ ነው ማለት ነው። እሺ የንዙሩ ይቅርታ ከዚህ ጋር ኬቱ ጋር ጀመር። እሺ ኢና أنذرناكم عذابا قريبا يوم ينظر المرء ما قدمت يداه يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا እሺ የውመ እዚህ ጋር ረዘም ስለሚል መሀል ላይ ማቆም እንችላለን። ቀሪባ ማቆሚያ ብቻ ላይ እንዴት ማቆም እንዳለን ማወቅ አለብን። ተንዊን በሚሆንበት ሰዓት ቀሪባ ተንዊን በፈትሐ ሲሆን ቀሪባ ብለን እናቆማለን። ፈትሐ ብቻ ከሆነ ደግሞ ለምሳሌ እዚህ ጋር ለማቆም ከፈለኩኝ ቀርቼ መጥቼ እዚህ ጋር ማቆም ከሆነ የውም ብቻ ነው ብለው ፈትሐ ስለሆነ ሚም ፈትሐ ስለሆነ ከዛ የውም ብዬ አቆማለሁ። ወይም ደግሞ መሀል ላይ ማቀደመት የዳሁ ነበር እዚህ ጋር ለማቆም ከፈለኩኝ ሀ በማ ስለሆነች ስናቆም ስኩን ትሆናለች የዳህ ይሆናል። የውመ የንظሩ ልመርኡ ማ ቀደመት የዳህ ከዛም በኋላ ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ እንደዛም ማለት እንችላለን ማለት ነው። እሺ
እዚህ ጋር ያው ራ ትወፍራለች። ያ ለይተኒ ኒ እዚህ ጋር ትሰባለህ። ያ ለይተኒ ኑን ከስራ ሆና ያ መድ እዚህ ጋር ያ መድ ነው ስለመጣ ስለዚህ እንሰባታለን። ያ ለይተኒ ኩንቱ ስንል ኑን ሳኪና መጣ። ከኑን ሳኪና በኋላ መጣ ታ ነው። ታ ደግሞ የኢኽፋ ፊደል ነው። አሁንም ከኢኽፋ ፊደሎች ነው ከ15 ይቆጠራል። ስለዚህ ኑኗ ተሸሸጋለች። ኩንቱ ቱራ ራ በ እንሰባታለን። እዚህ ጋር ተንዊን በፈትሐ ነው የመጣው። ተንዊን ሁለት ፈትሐ ነበሩ። አንዱ ፈትሐ ወደ ሚም ተቀየረ። በሚቀየርበት ሰዓት ደግሞ እንደተማርነው መቼ ነው የሚቀየረው? ከተንዊኑ በኋላ ወይንም ከኑን ሳኪና በኋላ አሁን ተንዊን ስለሆነ ከተንዊኑ በኋላ ባ ሲመጣ ነው። ባ ደግሞ የመጣው በሚቀጥለው ፊደል ነው። በሚቀጥለው ሱራ ነው። ይቅርታ ቢስሚላሂ ራህማን ራሂም ስለመጣ ነው። እዚህ ጋር ተንዊኑ ሁለት ፈትሐ የነበረው ወደ አንዱ ፈትሐ ኑሮ ሁለተኛው ደግሞ ወደ ሚም የተቀየረው። አያይዝም መንቀራ ከሆነ እንደዚህ ነው የሚሆነው። ሚም ባ ስለሚኖር ስለሆነ ቀጣይ የመጣው ተንዊኑ ወደ ሚም ይቀየራል። ኢቅላብ ህግ ይኖረዋል ማለት ነው። ኢቅላብ ህግ ማን ነው? የቅድም እንደዚህ ያየነው ባ ናት። ስለዚህ ከተንዊን በኋላ ባ ከመጣ ተንዊኑ ወደ ሚም ይቀየራል። ስለዚህ ለዛ ነው ባ ስለሚመጣ በሚቀጥለው ሱራ ላይ ቢስሚላህ ራህማን ስለሚመጣ ለዛ ነው የተቀየረው። ነገር ግን የምናቆም ከሆነ ግን ቱራበ ብለን እናቆማለን። የምንቀጥል ከሆነ የምናያይዝ ከሆነ ግን ቱራበን ቢስሚ ቱራበን ቱራበ በብዬ ከዛ ም ነው የምለው። ምክንያቱም ወደ ሚም ተቀየረ ኢቅላብ ስለሚሆን ባ ስለመጣ ማለት ነው። ስለዚህ ቱራበን ቢስሚላህ እል ነበር። ነገር ግን ስላቆምኩኝ ቱራበ ብቻ ነው ማለት ነው። ለዛ ነው አንዳንድ ጊዜ መጨረሻ የአያው ማቆሚያ ላይ ሚም የምንመለከተው። ቀጣዩ አያ ወይንም ሱራ ላይ ባ ስላለች ነው። እሺ እስኪ አንዴ አሁንም እዚህ ጋር ቀረዋለሁ። ኢና አንዘርናኩም ቀሪበን የውመ የንظሩ ልመርኡ ማ ቀደመት የዳህ ከዛ ጋር ቆመን ويقول الكافر يا ليتني كنت ترابا እንደዛ ያው እናቆማለን እንቀራለን ማለት ነው። ኢንሻአላህ ይሄን ይመስላል ዛሬ ነበረን። ኢንሻአላህ ትንሽ ያው ረዘም ይላል። ነገር ግን ኢንሻአላህ እየከፋፈላችሁ አንብቧቸው፣ አጥኗቸው። እንትኑንም እነዚህ ፊደሎች ኢንሻአላህ ሐፍዙ። የኢዝሃር ፊደሎች የቶች ናቸው? 6 ናቸው። ቀላል ናቸው። ሐና ኻ ይማሰላሉ፣ አይና ገይን ይማሰላሉ። ከዛ ሐምዝና ሃ ናቸው። የኢድጋም ፊደሎች እነዚህ ናቸው። 6 ናቸው። የርሙሉ ነው የሚለው ማስታወስ እንችላለን። ላምና ራ ደግሞ ያለ ጉና የሚነበቡ ናቸው። ባ ደግሞ የኢቅላብ ናቸው። የተቀሩት ደግሞ የኢኽፋ ፊደሎች ናቸው። ኢንሻአላህ የተማርናቸውን ለቁርአን ለማንበብ የሚረዱን ኢንሻአላህ ትምህርቶች አፕሎድ ያደረኳቸው ኢንሻአላህ በደንብ ተረዷቸው። ምክንያቱም እነዛን ካልተረዳችሁ ብዙ ጊዜ ይፈጅባቸዋል ቁርአንን በትክክል ለመቅራት። ስለዚህ ለዛ ነው ለማንበብ እንዲረዳን ነው ኢንሻአላህ አፕሎድ የማደርገው አልፎ አልፎ። ኢንሻአላህ ቀስ ብዬ ደግሞ ስለ መዶችንም እንዴት ነው የምንስበው፣ ይሄ ምልክት ምንድን ነው የሚባለው፣ እዚህ ጋር ለምን እንደዚህ ጋር ቀለሩ ለምን ተቀየረ የሚለው፣ እዚህ ጋርም ያ ለምን እንደዚህ ከለሯ ተቀየረ የሚለውን ኢንሻአላህ እንማራለን። ስለ መዶች እንማር እና ኢንሻአላህ አላህ ያግራለን። አላህ ኢስቲቃማ ይስጠን። ይሄን ይመስላል። በሚቀጥለው ትምህርት እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።